ነገር ይሄ ነገር ብትፈቱት አንዱ ለአንዱ በቀል መተሳሰብ ሳይሆን ሩታም ጋር ሄደ ይብላኝ እንጂ እሱ አይደለም ጉዳዩ ስለ ሰላም ነው። ምክንያቱም አንድ ሰው የሆነ ነገሮችን ሀፕን ባደረገ ቁጥር የሆነ ተነስቶ ከአንድ ሰው ጋር የማይሆን ሰጣ ገቦስ መግባት አለበት ብዬ አላስብም። ለምን እናንተ ሴቶች ናችሁ፣ የትኛው በኩል ትሄዱ ሴቶች ናችሁ ተጎጂ። እኔ እርስ በርስ የሚያጋጫችሁ ነገር ባይፈጠር እንደኔ ይሄ የኔ ሀሳብ ከሁለታችሁ ማለት ነው። አንቺም ራስሽን ጎዳ ነገር ብያቸዋለሁ። የትኛውም ይሁን የእሱ ውሳኔ አንተ አገናዝበህ አስበህ አስተውለህ ነገሮችን ማድረግ ያለብህን አድርግ። በመጀመሪያ ይሄ ነገር ወደ ጸብ መጋበዝ የለበትም። በሰላም ፍቱት። ይቻላል በሰላም ይሄ ነገር በቃ እዚህ ጋር ድረስ እንዲሆነ ነበር መቀጠል እንችላለን ማለት ይቻላል። እና ያ ነገር አትኩሩበት ሁለታችሁ ማለት ነው። ነገር ይሄ ነገር ብትፈቱት አንዱ ለአንዱ በቀል መተሳሰብ ሳይሆን ሩታም ጋር ሄደ ኤርሜላም ጋር ሄደ እሱ አይደለም ጉዳዩ ስለ ሰላም ነው። ምክንያቱም አንድ ሰው የሆነ ነገሮችን ሀፕን ባደረገ ቁጥር የሆነ ብጥብጥ ተነስቶ ከአንድ ሰው ጋራ የማይሆን ሰጣ ገቦስ መግባት አለበት ብዬ አላስብም። ለምን እናንተ ሴቶች ናችሁ፣ የትኛውም በኩል ብትሄዱ ሴቶች ናችሁ ተጎጂ። ያ ነገር እንዳይፈጠር እኔ እርስ በርስ የሚያጋጫችሁ ነገር ባይፈጠር እንደኔ ይሄ የኔ ሀሳብ ነው። ከሁለታችሁ ማለት ነው። አንቺም ራስሽን የሚጎዳ ነገር ማድረግ የለብሽም። ሩታም እንደዛ ትላንትናም ብያቸዋለሁ። የትኛውም ይሁን የእሱ ውሳኔ አንተ አገናዝበህ አስበህ አስተውለህ ነገሮችን ማድረግ ያለብህን አድርግ በመጀመሪያ ደረጃ። ሲቀጥል ደግሞ ይሄ ነገር ወደ ጸብ መጋበዝ የለበትም። በሰላም ፍቱት። ይቻላል እኮ በሰላም ይሄ ነገር በቃ እዚህ ጋር ድረስ እንዲሆነን ነበረ እንዲሆነን መቀጠል እንችላለን ማለት ይቻላል። እና ያ ነገር አትኩሩበት ሁለታችሁም ጋር ማለት ነው። እሺ ጨረታችኋል።